መድኃኒት ያበላኝንም ደብተራው አሁን ልንገር 3 ቪትስ አለ አሁን አንመቻመች ደግሞ አለው የመላከ መንክራት መምህር ግርማ ወንድሙ ትምህርት ጠቅሞኛል የመምህር ተስፋዬም ትምህርት ጠቅሞኛል እስቲ መቼስ በእድሜ ከኛ ከፍ ያላችሁ ናችሁ ዲበ ኩሉ ቀሲስ ምናምን አንተ አሁን እዚህ ጋር ደግሞ ያለው ስንት አመት እንደመጣ ወይ ደግሞ አሁን ላይ ምን እንደገጠመ አላቅም ምን አይነት ፌል እንዳረገብህ አላቅም እሱን አንተ ፈትሽ ከእግዚአብሔር ጋር ታርቀህ ማለት ነው እስቲ ይሄን ሲጀመር ክርክር እኮ አይፈቀድም አትከራከሩ ነው የሚለው ግን ህግን ጠብቆ እንደሚኖር ሰው ሲያረጋችሁ ግን በጣም ታሳፍራላችሁ እግዚአብሔርን እኔ በተዋህዶ ቤት በስም ተዋህዶ ሆኜ ከዛ ግን ተዋህዶ ውስጥ ገብቼ ክርስትና ተነስቼ ከገባው በኋላ ብዙ ነገር ያስቸገረኝን ነገር እግዚአብሔር ይመስገን በመምህራኖቼና በአባቶቼ በኩል ያ ነገር እግዚአብሔር ይመስገን ዛሬ ላይ ስራዬን 12 አመት የሰራሁትን ለ13 አመት የሰራሁትን ስራ በአደባባይ አውጥቼ ሰው እንዲማርበት የፈለኩትኝ ወንድሜና መምህሬ መምህር ተስፋዬ ዕውቀትህን ስጥ መግብ ሰው ይማርበት እኛ ነገ አላፊዎች ነን መንፈሳዊ ሰው ማለት ገንዘብ መስጠት ባትችል አለኝ እኔ እንደውም ምንድነው ይሄ ዓለም በቀማት የሚያስጠላ ነው ወደ ገዳሚው ነገር እንደ አይደለም ሰው ልጅ በዓለም ሆኖ መጽደቅ ይችላል ልጆች አባት ነህ ልጆችን አሳድግ ብዙ አይነት ነገርን መክሮኝ ሰፖርት አድርግቶኝ እንጂ በጣም በቃ ከዛ ሁሉ ሶስት ወጥቼ ግን እግዚአብሔር የተመሰገነ ይሁን በመምህር ተስፋዬ በደንብ በስልክ በቴሌግራም በደንብ ሰፖርት አድርግቶኝ በደንብ በጸሎት ግን እኔ አንድ ነገር ማመጣላችሁ ምንድነው እስቲ ክርክሩን ተን አይደል አሁን እኮ ሲኖዶሱን ልንቀይር አይደለም አይደል ይሁሉ ጭቅጭቅ ይሁሉ ነገር የመጣው ህዝብ እንዲሰማ ሰው እንዲነቃ አይደል እንጂ ሲኖዶሱ እንደሆነ ሲኖዶስ ነው አቲ ቤተክርስቲያን ብለ ምናምናትና በ40 በ80 ቀን የተጠመቅንባት ክርስትናን የሰጠችን ቤተክርስቲያናችን ነች እስቲ ለምን ማን ነው ጥንቁልና የሚሰራው ማን ነው የማይሰራው የሚለው ለምን በጸሎት ከፍተን በስግደትና ህዝቡ እንዲድን የቤተሰቦቻችሁን ሆነም የምታውቁትን ሰው ክርስትና ስም ጥሩ በአለማይም ጥሩ እንደፈለጋችሁ ጸሎት እያሰብን ለምን 12 ሰዓት ቀን ጀምረን 12 ሰዓት አዳሩን ሙሉ በጸሎትና በስግደት ለምን እስቲ አንከፍትም እውነት የሚንበረከከው ማን እንደሆነ እኔ ልታበያ አይደለም የመጣሁት ወይ እንደዚህ ይሆናል ልላችሁ አይደለም ግን እንደዚህ አጸያፊ ንግግር የሚናገሩ አጸያፊ በጣም ለአፍ የጠባቂ መላእክት ተዘዘልኝ ብሎ ማሰብ ራሱ ትልቅ ጸሎት ነውና አንዳንድ ጊዜ እንዳይፈረድባችሁ አትፍረዱ ጉድጓድ ስትቆፍር አርቃት ቆፍር ለራስ እንዳይሆንብህ ነው ይባላል የምትቆፍሩትን ጉድጓድ በልካችሁ አርግታችሁ ቆፍሩ ምንም አይነት ስነ ስርዓት የሌላችሁ እናንተ ካንተ እናገራለህ ማለት ነው ሲጀመር ሰው የተባለ ሰው ሊያከብር ይገባል አሁንም ቢሆን በስራዬ በኩል ያለኝን ዕውቀት ለሁላችሁ ተማሩበት እመጣበታለሁ የንስሐ አባቴ እንዴት እንዳሰቃዩ ደብሩንም ከሆነ ስሙንም ጠቅሼ ማንሳት ይችላል ማንሳት ግን እንደዚህ ተራ ንግግር ተናግራችሁ ግን በእልህ መውጣቱ አይደለም ግን ያልነቃችሁ በእግዚአብሔር ንቁ ጸሎት ቤት ስሩ ትጉ ንስሐ ግቡ ስገዱ አንድ ቻሌንጅ አመጣላችኋለሁ ደግሞ ቀጣይ እመጣበታለሁ አንድ ነገር ትዛለኝ የኔን ህይወት ባጭሩ እንዲገባችሁ ከፈለጋችሁ ይሄው የመምህር ተስፋዬ የዩቲዩብ ቻናል ላይ ግቡና አዳምጡት ህይወቴ ግፋቢል ሲሉ ወቀሳ ከተመቻችሁ መቼስ የሰው ልጅ መለወጡ ስለማያሳስባችሁ ወደ እግዚአብሔር መቅረቡ በቅዱስ ሥጋው በክቡር ደሙ ባይገባንም ኃጢአታችንን የደመሰሰልን ጌታችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በመስማማት አንድም ሶስትም ናቸው ብለን በመናምናቸው በአጋዕዝተ ዓለም ቅድስት ሥላሴ መለወጣችን ቤተክርስቲያናችን ስር መግባታችን ሲከፋን ወደ ቤተክርስቲያን ስንደሰት ወደ ቤተክርስቲያን እንድንሄድ ያረገን እግዚአብሔር የተመሰገነ ይሁን አባቶቻችን መምህራኖቻችን እግዚአብሔር አድሮባቸው ሰራ ይሄው ገብታችሁ የኔን ህይወት ታሪክ አዳምጡትና ወቀሱኝ እስቲ መቼስ እንኳን ተለወጠ እግዚአብሔር ስራውን ሰራ ብላችሁ እንደው
ጥሩ ነገር ማሰብ የከበደን ጊዜ ላይ ስለሆናችሁ እግዚአብሔር ልቦና ይስጣል፣ ፊቱን የሚያብራልን እግዚአብሔርና ያው መቼስ እንደ ቸርነቱ እንደ ምህረቱ ሁላችንም ይጎብኛል። ሀገር ሰላም መሆን ነው የሚያሳስበን። ብዙ ወድቀው ይቀሩ አሉ። እኛ ዛሬ እዚህ ላይ ሰጣ ገባ ቤተክርስቲያንን አቃለው ብል ሁሉም አዋቂ ሆነ። ሁሉም አዋቂ እግዚአብሔር አሁን የሚቀር ይበለን፣ ይማረን፣ እግዚአብሔር ይማረን ሁላችንም። ሀገር ሰላም ይሁን። በውጭ ያሉ በሀገር ውስጥም ያላችሁ እግዚአብሔር የድህነቱን ቀን ይስጣችሁ። በልባችሁ ብርሃንን ይሳል፣ በብርሃን መስቀሉ ይባርካችሁ። የታመማችሁ ያዘናችሁ የተከፋችሁ ካላችሁ በዚህ ጉዳይ የሚያያችሁ ራስ የተጨነቃችሁ ካላችሁ እግዚአብሔር ከጭንቀት ይሰውራችሁ። በአፍ ወለምታ በጣም ተጠምዶ ያሉትን እግዚአብሔር ልባቸውን ኤፍታህ ይበላቸው። ሌላ ምንም የሚባል ነገር የለም። ግቡና ህይወቴን አዳምጡት። እንዲቀላችሁ ብዬ ነው። በደንብ መተቸት ከፈለጋችሁ እንድትተቹኝ። እግዚአብሔር ይመስገን፣ እግዚአብሔር ሰርቶልኛል። አዎ በአባቶቼ በኩል የእናንተ አይዲያ እኮ የሚመስለው እኛ አሁን ጻድቁ ተክለ ሃይማኖት ወይ አቡዬ ወይ እንደዚህ እያለን ስንሄድ እኮ እግዚአብሔር እያለ ለምን ትሄዳችሁ? ክርስቲያን ኦርቶዶክስ ሆናችሁ እኮ ውስጣችሁ የኦርቶዶክስን ስነ ምግባር የሌለው ሆናችኋል። የሌለ በእኔ ዘመን መምህር ግርማን በማየት ደስተኛ ነኝ። ቀሲስ ሄኖክ ወልደ ማርያም በማየት ደስተኛ ነኝ። ኃይለ መለኮት ግርማ ወንድሙን በማየት ደስተኛ ነኝ። መምህር ተስፋዬን በማየት ደስተኛ ነኝ። የጠቀመኝን ትምህርት ብቻ ነው ነግራችሁ። ስለሌላው አባት አሁንም አይመለከተኝ። ማንም የፈለገውን እየሄደ ጸበል መክፈት ይችላል፣ አይመለከተኝ። ግን እነዚህ ተንበርክከው እንድንበረከክ ስላረቡ ሰግደው እንድንሰግድ ጸልየው እንድንጸልይ እንጂ በወሬ አይደለም፣ በተግባር በመኖር ስለሆነ ነው። እግዚአብሔር ይስጣችሁ። አዳምጡት።